ይሄው ህዝቤ ሆይ እወቅ፣ ህዝቤ ሆይ ተረዳ፣ ህዝቤ ሆይ ስማ፣ በተመሳሳይ ምርት እንዳትሸወዱ እያልኳቸው። እነዚህ የምታዩዋቸው ሻሽ የጠመጠሙ ቆብ የደፉ ካባ የለበሱ መስቀል የያዙ ቀሚስ የለበሱ ተመሳሳይ የቻይና ምርቶች ናቸው። ስለዚህ ከኦሪጂናሉ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶች በተመሳሳይ ምርት እንዳትሸወዱ ስሟቸውና መልስ እንሰጣቸዋለን። የተፈመሰው ያ ወጣት ሊቅ ተብሎ የሚታወቀው እንዲያውም እኔ ፍቅረ ማርያም ብየዋለሁ እሱን ሰውዬ። ይሄ ማን ነው ስሙ? ግሩም መምህር ግሩም ነው የሚባለው ስሙ የወጣቱ ሊቀ ሊቃውንት ግሩም ነው። አይ ሊቀ ሊቃውንትን ተው ግድ የለም እነሱ ይጠሩ እነዚህን የተኩላ ስብስቦች ማወቅ። ነገር ግን ይህ ሰውዬ በድፍረት አንቺ እግዚአብሔር ብሎ ሲያስጠራ ነበር። ጉባኤ ሰብስቦ አንቺ እያለ ማለት ነው። የት ላይ ነው? የትኛው ነብይ ነው አንቺ ብሎ ያስጠራ? ስላሴን ስዕላቸውን የሳልነው ከዘፍጥረት ምዕራፍ 18 ከአብርሃም ቤት አይተናቸው ነው ብሏል። ያስነው ወይ እንግዲህ ይህንን አስመልክቶ ምናልባት በመልካ ስላሴም በሰይፈ ስላሴም በሌሎችም መልካ መልካት የስላሴን መልክ በደንብ እነዚህን የተኩላ ስብስቦች ማወቅም ብርቱ ብልት እስከ ስስ ብልታቸው ድረስ አስቀምጠውልናል። እሱን አሁን እናያለን። ጥልቅ የሆነውን ሐሳብ ለመረዳት ቀደም አንድ ነገር ብለናል። ኦርቶዶክሳውያን በውጭም በሀገር ቤትም ያላችሁ ኦርቶዶክሳውያን በተመሳሳይ የቻይና ምርት እንዳትሸወዱ፣ በተመሳሳይ ፎርጅድ በሆነ በቻይና በመናፍቅ ምርት እንዳትሸወዱ። እነዚህ የምታዩዋቸው ተመሳሳይ ፎርጅድ ምርቶች የለበሱት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ካባ፣ የለበሱት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቀሚስ፣ የጠመጠሙት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሻሽ፣ የያዙት መስቀል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መስቀል ሁኖ ሳለ ግን ግብራቸው፣ ስራቸው፣ አስተምሯቸው፣ ስነ ምግባራቸው ግን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሃይማኖት አባቶች ያልሆኑ ተመሳሳይ የቻይና ፎርጂድ ምርቶች ናቸው። እንዳትሸወዱ። እነሱም የአዋቂ ሁነው ሳለ እንደ አዋቂ፣ እንደ ምሁር፣ እንደ ሊቀ ሊቃውንት ራሳቸውን ቆጥረው ሰብሰብ ብለው ጠረጴዛ ላይ ሰብሰብ ብለው እንደ ሊቃውንት ጉባኤ ሊወያዩ መምህር ግሩም ሊተቹን እየዳዳቸው አይተናል፣ ሰምተናል፣ ተመልክተናል። ስለ እምነትም ሊነግሩን ይችላሉ። እምነት አላችሁ እንዴ? ታምናላችሁ እንዴ? የእናንተን እምነት አሳዩኝ። ይሄ የምታውቁት የለበሳችሁት ወእንፍሬሆሙ ተአምርዎሙ ኋላ ከፍሬያቸው የተነሳ ታውቋቸዋላችሁ። እናንተ ፍሬያቸው የኦርቶዶክስ ፍሬ አይደለም። ስለዚህ የእናንተን አስተምሮ አሳዩን፣ ዶግማችሁን ንገሩን፣ ቀኖናችሁን አሳዩን፣ አጽዋማታችሁን አውጁልን፣ ዘመን መቁጠሪያችሁን አሳዩን፣ ቤተ እምነታችሁን ቸርቻችሁን ለይታችሁ አሳዩን። ዝም ብላችሁ ወንበዴ አትሆኑ። በማስመሰል ኦርቶዶክስ አባቶችን በመምሰል ምእመናንን ግራ አታጋቡ። እናንተ ግራ ተጋብታችሁ ሌሎችን ግራ አታጋቡ። ከናንተ ምንም የሚጠበቅ ጠብ የሚል አንዳችም ስነ ምግባርና አንዳችም የሃይማኖት መገለጫ የላችሁ። የምናውቃችሁ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አልባሳትና ንዋየ ቅድሳት
ተሞሽራችሁ ሰዎች ስታደናግሩ ነው የምናያችሁ። ስለዚህ እንዳታደናግሩ ደግሞ ይሄው ህዝቤ ሆይ እወቅ፣ ህዝቤ ሆይ ተረዳ፣ ህዝቤ ሆይ ስማ፣ በተመሳሳይ ምርት እንዳትሸወዱ እያልኳችሁ ነው።